አጀንዳ አስመልክቶ በአል4 አቋም መግለጫ አውጥቷል። በመግለጫው ላይም እንደጠቀሰው ታዲያ ከሰሞኑ በተለይም ደግሞ እስልምናንና ውዱ ነቢያችን ሰለላሁ ዐለይሂ ወሰለምን የሚናገር ቪዲዮ እየተላለፈ ይገኛል። ይህንንም ጠቅላይ ምክር ቤቱ እንደሚያወግዝ ነው የገለጸው። አረባክ ፖይንት የሆነ ነገር እንዳያደርጉት ይላል። እኔ አያገባኝም እና የምቆምበትም ድምፅ የምሆንበትም ምንም አይነት ምክንያት የለኝም። እንደውም በህግ መቀጣት አለበት ብዬ ነው የማስበው። ራሴን ዝቅ አድርጌ የምመክራችሁ አንድ ምክር አለ። ይሄን የቁርአን አያ በደንብ አስተውሉት። አሁን የምሰጣችሁ ቲክቶክ ላይ ሶሻል ሚዲያ ላይ ያላችሁ ላይቭ ገብታችሁ የምትከራከሩ ሙስሊም ወንድሞቼ እህቶቼ በደንብ ይሄንን አለ። በአላህ አያቶች የኹዱን ነው። የኹዱን ማለት የማይገባ የሆነ ነገር የሚናገር አፉን ከከፈተ የማይዘጋ ካየህ ወዲያውኑ ፈአሪድ ዐንሁም ጀርባ ሰጥተህ ከእነሱ ዞር ብለህ አላሁ አክበር ከቢር። አንተ እንዴት ቲክቶክ ላይ ቁጭ ብለህ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንደዚህ አይነት መልኩ ሲሰደቡ ቁጭ ብለህ እንዴት ትሰማለህ? እናንተ ሙሐመድ የሚለውን ስም ማጥፋት የምትፈልጉ ሰዎች ስለ ነቢዩ ሙሐመድ ጥቂት ብታውቁ ኖሮ እድሜ ልካችሁን ሙሐመድ እያላችሁ በኖራችሁ ነበር። እኛ ግን ሁሌም አባቶቻችንም እናቶቻችንም መስዋዕት ይሆኑላችሁ እያልን ነቢዩ ሙሐመድን እናወሳቸዋለን። የእኛ ነቢይ ሰለላሁ ዐለይሂ ወሰለም እውነት ነው። የነቢያችን ሰለላሁ ዐለይሂ ወሰለም ስለሳቸው የነቢያችን ሰለላሁ ዐለይሂ ወሰለም ስም ለማግደፍ የሚሞክሩ ሰዎች እንደ እፉ አይነቱ ሌሎችም ስለ ነቢያችን ሰለላሁ ዐለይሂ ወሰለም በደንብ ጠልቀው ቢያውቁ ኖሮ በፍቅራቸው ይማረኩ ነበር፣ በናፍቆታቸው ይንገበገቡ ነበር። ነገር ግን ስለነሱ ስለማያውቁ ነው እንደዚህ እያወሩ ያሉት። ነገር ግን አያውቁም ተብለው ደግሞ ከህግ ማምለጥ አይቻልም አይደለ? ምንድን ነው የሚባለው? አለማወቅ ከተጠያቂነት አያድንም ይባላል እና ስለዚህ በህግ ሊጠየቅ ይገባል። ይህ ሰው በሁሉም ሙስሊም ልብ ውስጥ ያሉት ነቢያችን ሰለላሁ ዐለይሂ ወሰለም ደስ በማይል መልኩ የነቢያችን ስም አንስቷል። ይህ እጅግ በጣም ሙስሊሙን ቅር አሰኝቷል። ሙስሊሙ ብቻ ሳይሆን ክርስቲያን ወገኖቻችን ራሱ እንግዲህ እጅግ በጣም ቅሬታቸውን እየገለጹ ይገኛሉ። ቪዲዮ ልጋብዛችሁ። የወዝ ጉዴ ፓርቲ ዜፒ ሄር ብሮ እዚህ ጋር ሚላል አንተ አረባክ ፖይንት የሆነ ነገር እንዳያደርጉት ይላል። እኔ አያገባኝም። ለአንድ ባለጌ ጥብቅና የምቆምበትም ድምፅ የምሆንበትም ምንም አይነት ምክንያት የለኝም። እንደውም በህግ መቀጣት አለበት ብዬ ነው የማስበው። ምክንያቱም ኢትዮጵያ ውስጥ የኦርቶዶክስ ቤተ እምነት ስትነካ ነኩ የተባሉት ሰዎች በህግ ሲቀጡ አይተናል። ስለዚህ ሙስሊምና የፕሮቴስታንት ወይም የሌላ ቤተ እምነቶች ሲተቹ፣ ሲቀለድባቸው፣ ሲሾፍባቸው ደግሞ ዝም የሚባሉበትና ወይም ደግሞ ፍሪደም ኦፍ ስፒች ነው ተብሎ የምንቀበልበት ምንም አይነት ምክንያት የለም። ለዚህ ማሳያ ደግሞ ልጅ ያሬድን ማየት ትችላላችሁ። ልጅ ያሬድ ስለ ቤተክርስቲያን ተቸ ተብሎ 2 ዓመት ያህል ታስሮ ነው የወጣው። አሁን በዚህ ዓመት ደግሞ የጥምቀት ጊዜ የአምቦ ዩኒቨርሲቲ ተማሪዎች ታቦት ላይ ቀልዳቸዋል ተብሎ 1 ቀን እንኳን ሳያድሩ እስር ቤት ተወርውረዋል። ስለዚህ እፎይም ቢያንስ ከ1 እስከ 5 ዓመት መታሰርና መቀጣት አለበት ከሚሉት አንዱ ነኝ ማለት ነው። ምክንያቱም የራሱን እምነት መስበክ መብቱ ነው። ስለ ኦርቶዶክስ ሃይማኖት ቃሉን ወይም የመጽሐፍ ቅዱስ ቃልን ማስተማር መብቱ ነው ሙሉ ለሙሉ። ነገር ግን ከራሱ እምነት ወጥቶ ነቢዩ መሐመድን መተቸት ወይም ደግሞ የነቢዩ መሐመድ ተከታይ የሆኑ ሙስሊሞች ላይ ማላገጥ፣ ማሾፍ ልክ አይደለም። ስለዚህ በዚህ ደግሞ የተማሩ የሙስሊም ጠበቃዎች አሉ። ሰው እናንተ ጠበቅ አድርጋችሁ ጉዳዩን መያዝ ነው። ከዛ ደግሞ ከተፈለገ ደግሞ ትንሽ የፖለቲካል ቅመም ጣል አድርጉበት። በኦርቶዶክስ እና በሙስሊም ግጭቶችን ለማምጣት የሚል ነገር ብጥሉበት ደግሞ ከ1 እስከ 5 ዓመት እፎይ ይላል ማለት ነው። እና ይህን ነው ዋናው ነገር ማለት ነው። ቢኮዝ እያንዳንዳችን ሃይማኖት አለን። የራሳችንን ሃይማኖት አክብረን የሌላውንም አክብረን መቀጠል አለብን እንጂ ማንም እየተነሳ ለምሳሌ አንዳንድ ኦርቶዶክሶች አሉ ፕሮቴስታንት ፓስተሮችን እያጠለጠሉ እንዲያሉ እየጨፈሩ ነው ምናምን የሚሉ አሉ። ሙስሊሞቹንም በዛን ያህል የሚተቹ አሉ። ስለዚህ እነዚህም ትምህርት እንዲሆናቸው እፎይን ማስቀጣት አለባችሁ ማለት ነው ሙስሊሞች። ኤኒዌይስ ላቭ ዩ ኦል። በአላህ አያቶች የሚያላግጡ፣ በረሱል ዓለይሂ ሰላቱ ወሰላም የሚያላግጡ፣ በአላህ የሚያላግጡ ሰዎችን አላህ ዛሊሚን ያላቸው በዳዮች። ማንን ነው የበደሉ? ዛሊሚን አንፉሰሁም፣ ማንም አይደለም ራሳቸውን የበደሉ ናቸው። ራሴን ዝቅ አድርጌ የምመክራቸው አንድ ምክር አለ።
ይሄን የቁርአን አያ በደንብ አስተውሉት። አሁንም ሰጣችሁ ቲክቶክ ላይ ሶሻል ሚዲያ ላይ ያላችሁ ላይቭ ገብታችሁ የምትከራከሩ ሙስሊም ወንድሞቼ እህቶቼ በደንብ ይህንን አያ ሱረቱል አንዓም ምዕራፍ 6 ቁጥር 68 ላይ ለመልእክተኛችን አለይሂ ሰላቱ ወሰላም አላህ ያስተላለፈው ትእዛዝ ነው። ወኢዛ ረአይተ አለዚነ የኹዱነ ፊ አያቲና በእኛ አያቶች የኹዱን አፋቸውን ዝም ብለው የሚያሮጡ ሰዎችን በምትመለከትበት ጊዜ ማለትም ያ ረሱሉላህ አንተ በመሀላቸው ሆነ በአላህ አያቶች የኹዱን ነው የሚለው። የኹዱን ማለት የማይገባ የሆነ ነገር የሚናገር አፉን ከከፈተ የማይዘጋ ካየህ ፈአዕሪድ ዐንሁም ይላል። ፈአዕሪድ ዐንሁም ፋ ቱፊዱ ተርቲብ ወታቂብ ሙባሸረተን ማለት ነው። ወዲያውኑ ፈአዕሪድ ዐንሁም ጀርባ ሰጥተህ ከእነሱ ዞር ብለህ ሂድ ይላል። አላሁ አክበር ከቢር። አንተ የአኽል ከሪም እንዴት ቲክቶክ ላይ ቁጭ ብለህ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንደዚህ አይነት መልኩ ሲሰደቡ ቁጭ ብለህ እንዴት ትሰማለህ? ከዛ ማይክ ጠብቀህ ምን አይነት ስድብ ነው የምትሰደበው? ለምን ረሱሉን ነኩ ብለህ ዓለይሂ ሰላቱ ወሰላም አላህ ያስተማረ ዞር በል ነው ያለው። ለመልእክተኛው ነው ያለው ዓለይሂ ሰላቱ ወሰላም። በኤክስቴንሽን ለሁላችን ረሱልን ተሳድበው ምናምን ልትል ትችላለህ። አውቃለሁ ስሜታዊ እንደሚያደርግ። አንተም የሌሎችን አትሳደብ፣ እነሱም እንደዛ ነው። ሁሉም ሰው ለሚያምነው ነገር ስሜታዊ ቁርኝነት አለው። ለምን ድንጋይ አያመልክም? ለምን ዛፍ አያመልክም? አለው። ለምን ድንጋይ አያመልክም? ለምን ዛፍ አያመልክም? በሳሎች መሆን ያስፈልጋል። እኔ በጣም የማዝነው እናንተን የመሰለ ወንድሞች የማይሆን ቦታ ላይ ጊዜያችሁንና ኢነርጂያችሁን ማቃጠላችሁ። ታናናሽ ወንድሞቻችሁ ስንቶች አሉ ቁርአን መቅራት የሚገባቸው፣ ቁርአን ልታስቀራቸው የሚገባ። ወደ አያው ልመልሳቸው። ሱረቱን አንዓም 68ኛው አያ ፈአዕሪድ ዐንሁም ሐታ የኹዱን ፊ ሐዲሲን ገይሪ ከሚያወሩ በአላህ አያቶች ላይ ሲያላግጡ ሲያሾፉበት ከነበረው ሀሳብ ወጥተው ወደ ሌላ አጀንዳ እስኪገቡ ድረስ ከነሱ ዞር። ከዛ የሚገርም ነገር ልንገራቸው። አያውም እንደሚጠቃለች ሱብሓነላህ ወኢማ ዩንሲየነከ ሸይጣን ሸይጣን ቢያስረሳ ፈላ ተቁድ በዕደ ዚክራ በፍጹም ካስታወስክ በኋላ እንዳትቀመጥ ከነማን ጋር መዐል ቀውሚ ዛሊሚን ከበዳይ ህዝቦች ጋር። እስልምና ጉዳዮች ከፍተኛ ምክር ቤት የሰሞኑን አጀንዳ አስመልክቶ ባለ 4 አቋም መግለጫ አውጥቷል። በመግለጫው ላይም እንደጠቀሰው ኢትዮጵያ የብዙሃን እምነቶች መሰባሰቢያና ሁሉም እምነቶች በየራሳቸው ተከባብረውና ተፈቃቅረው የሚኖሩባት ሀገር መሆኗን አንስቶ ከሰሞኑ ግን በሶሻል ሚዲያ በተለያየ ጊዜ እምነትን የሚያጠለሹና እርስ በርስ የሚያጋጩ ሀሳቦችን ይዘው የሚመጡ ግለሰቦችን እንደሚያወግዝም ገልጾ ታዲያ ከሰሞኑ በተለይም ደግሞ እስልምናንና ውዱ ነቢያችን ሰለላሁ ዐለይሂ ወሰለምን የሚናገር ቪዲዮ እየተላለፈ ይገኛል። ይህንንም ጠቅላይ ምክር ቤቱ እንደሚያወግዝ ነው የገለጸው። ከዚህም በተጨማሪ ባለ 4 አቋም መግለጫውም ላይ የሃይማኖት ተቋማት ጉባኤ ጉዳዩ ከዚህ በላይ ከመክረሩ በፊት የጋራ አቋም በመያዝ አፋጣኝ መፍትሄ እንዲያደርግ አስቸኳይ ውሳኔ እንዲወስንም ሲል አሳስቧል። ይህ በአደባባይ የተላለፈ የጥላቻ ንግግርና ሃይማኖታዊ ትንኮሳ በህዝበ ሙስሊሙ ላይ የፈጠረውን ህመም በአግባቡ በመረዳት የሚመለከታቸው የጸጥታና የህግ አካላት ተጨማሪ ጥፋት ከመከተሉ በፊት አስቸኳይ እርምጃ እንዲወስዱ ሲልም እንዲሁ አሳስቧል። የሰሞኑ የጥላቻ ንግግር ምንጩ የተራ ግለሰብ ቢመስልም ከጀርባው በአጀንዳና የሀሳብ ተጋሪዎች አሉ። በመሆኑ ህዝባዊ ቁጣ ከመቀስቀሱ በፊት የሀገርና የህዝብ ጉዳይ ያሳስበኛል የሚል ሁሉም ከጠቅላይ ምክር ቤቱ ጋር በመቆም ሊሰራ እንደሚገባ መልእክቱን አስተላልፏል። በተጨማሪም እንግዲህ ወቅቱ በሙስሊምና በኦርቶዶክስ ተዋህዶ አማኞች ዘንድ የጾም ወቅት እንደመሆኑ እንዲህ አይነት የሃይማኖትና የኢትዮጵያዊነት እሴት ያፈነገጠ ተግባርን በመገሰጽና ወደ ትክክለኛው መንገድ በመምጣትም ሁሉም የድርሻውን ሊወጣ እንደሚገባም